በኢትዮጵያ ታሪክ ለመጀመሪያ ጊዜ ስራ የጀመረው የኢትዮጵያ የካፒታል ማርኬት ለአክሲዮን ገዢዎችና ለኢንቨስተሮች ምን አይነት አዳዲስ እድሎችን ይዞ ይመጣል የሚለውን ነገር ዛሬ በዋናነት እንመለከታለን ማለት ነው። ከዛ በፊት ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮአችን እንግባ። እንግዲህ በኢትዮጵያ ለመጀመሪያ ጊዜ የኢትዮጵያ የካፒታል ማርኬት ስርዓት ወይም ደግሞ የገንዘብ የሰነዶች ገበያ በኢትዮጵያ ለመጀመሪያ ጊዜ ተቋማዊ በሆነ መንገድ ተቋቁሟል። ስለዚህ ይሄ የካፒታል ማርኬት ስርዓት ኢትዮጵያ ውስጥ መምጣቱ ለኢንቨስተሮችና ለአክሲዮን ገዢዎች ምን አይነት እድሎችን ይዞ መጥቷል የሚለውን ነገር ስንመለከት በዋናነት 3 አዳዲስ እድሎችን ይዞ ይመጣል ማለት ነው። መጀመሪያው እድል ህጋዊ ከለላና ግልጽነት ነው። ማለት ሬጉሌሽን ኤንድ ትራንስፓረንሲ ይዞ ይመጣል። ከዚህ በፊት አክሲዮኖችን ሲገዙ የነበሩት ወይም ደግሞ ከዚህ በፊት በኢትዮጵያ ውስጥ አክሲዮኖች የባንክ አክሲዮኖች ወይም አንዳንድ ድርጅት አክሲዮኖች ሲሸጡና ሲገዙ የነበሩት ህጋዊ ወይም ደግሞ መንግስታዊ ተቋም ሳይኖራቸው በተለምዶ ነበር ሲሰራባቸው የነበረው። ያ ማለት ደግሞ ከፍተኛ የስጋት ደረጃ ደቅኖ ቆይቷል። ያ ማለት ምን ማለት ነው? እስከዛሬ ድረስ አክሲዮኖች ኢትዮጵያ ውስጥ ሲሸጡ የነበረው በመተዋወቅ እንዲሁም ደግሞ ፒኤልሲ የምንላቸው ፕራይቬት ሊሚትድ ካምፓኒዎች ነበሩ። እንዲሁም ከዛም በተጨማሪም ደግሞ አብዛኞቹ የሚሰሩት ህጋዊ ባልሆነ መንገድ ተቋማዊ ባልሆነ መንገድ የሚሰሩ ስራዎች ስለነበሩ ከፍተኛ የስጋት ደረጃ ነበራቸው። አሁን ላይ ግን ይሄ የካፒታል ማርኬት ስርዓት ኢትዮጵያ መምጣቱና ተቋማዊ በሆነ መንገድ መመራቱ ፍትሃዊ እንዲሆንና የእያንዳንዱን የድርጅት ፋይናንስ መረጃዎችን በዛ ተቋም አማካኝነት ግልጽ በሆነ መንገድ እንዲሁም ደግሞ ለህብረተሰቡ ግልጽ በሆነ መንገድ እንዲመለከቱትና እንዲያውቁት ተደርጎ ስለሚሸጥና ስለሚገዛ የሪስኩን አይታችሁት ተንትናችሁት እንድትገቡ ያደርጋችኋል ማለት ነው። አብዛኞቹ መረጃዎችም ደግሞ ትክክለኛ በሆነ መንገድ ወይም በትክክለኛው አሰራር የሚሰሩበት ሁኔታ አለ። ይሄ ይዞት የመጣው ነገር ምንድነው? የፋይናንስ ድርጅቱ ወይም የካፒታል ማርኬት ስርዓቱ ራሱ ተቋማዊ በሆነ መንገድ ስለሚመራ የእያንዳንዱ ድርጅት ምን ያህል የፋይናንስ መረጃዎቹን ምን እንደሆኑና እያንዳንዱ ግልጽ በሆነ አሰራር ስለሚሰራ እስከዛሬ የነበረውን ሪስክ በከፍተኛ ደረጃ መቀነስ ይቻላል ማለት ነው። አክሲዮኖችን በቀላሉ የመሸጥ እድል ወይም ደግሞ ሊኩዊዲቲ እንለዋለን። እስከዛሬ ድረስ ወይም ደግሞ ከዚህ በፊት በነበረው አሰራር አብዛኛዎቹ አክሲዮን ገዢዎች ሰዎች አክሲዮናቸው የገዙትን አክሲዮን በፈለጉት ሰዓት መግዛት በፈለጉት ሰዓት መሸጥ አይችሉም። ወይም ደግሞ ገደቦች አሉት ወይም ደግሞ አሰራሩ አይመችም። አሁን ላይ ግን የፈለጋችሁትን አክሲዮን በፈለጋችሁት ጊዜ ገዝታችሁ በፈለጋችሁት ሰዓት ደግሞ ለሌሎች ሰዎች በመሸጥ ምን ታገኛላችሁ? አክሲዮኑ ወይም ሰነዱን ወደ ገንዘብነት መቀየር ያስችላችኋል ማለት ነው። ይሄ ደግሞ ሊኩዊዲቲ ይባላል። ስለዚህ እስከዛሬ የነበረው አሰራር በፈለጋችሁት ሰዓት ገንዘቡን ሸጣችሁ ወይም አክሲዮናችሁን ሸጣችሁ ወደ ገንዘብነት መቀየር የማትችሉበት ስርዓት ነበር። አሁን ላይ ግን ተቋማዊ በሆነ መንገድ ስለሚሰራ ያላችሁን አክሲዮን ገንዘቡ ይታወቃል ወይም ደግሞ የሼር ቫልዩ ስለሚታወቅ ወይም ግልጽ በሆነ መንገድ ስለሚሰራ በፈለጋችሁት ሰዓት የያዛችሁትን ሰነድ ወደ ገንዘብነት መቀየር ያስችላል ማለት ነው። ይሄ ሁለተኛው የካፒታል ማርኬት ስርዓት ተቋማዊ በሆነ መንገድ መመራቱ የሚሰጠው ኦፖርቹኒቲ ነው። ሶስተኛው ጥቅም የሀብት ማሳደጊያ አማራጭ ይሆናል ወይም ደግሞ ዌልዝ ግሮዝ የምንለው የሀብት ማሳደጊያ አማራጭ ማለት ምንድነው? እስከዛሬ ድረስ ሰዎች በብዙ ልካምና ዲፋት ያመጡትን ገንዘባቸውን ኢንቨስት የሚያደርጉበት ቦታ ብዙም አማራጭ አልነበረም። አሁን ላይ ግን እንደ ሀብት ማሳደጊያ አማራጭ ተደርጎ ይቆጠራል። ብዙ ሰዎች ያላቸውን ሀብት ወይም ደግሞ ያላቸውን ገቢ ማሳደግ የሚያሳድጉበት ቦታ ወይም ኢንቨስት የሚያደርጉበት ቦታ ባለመኖሩ ምክንያት ገንዘባቸው ከኢንፍሌሽን ሬት በታች እንዲያድግ አስገድዷቸዋል። አሁን ላይ ግን እነዚህ የካፒታል ማርኬት ስርዓት ኢትዮጵያ ውስጥ መምጣቱ ትልቅ የሆነ ኦፖርቹኒቲ ይዞ ይመጣል። ያ ማለት ሰዎች በተለያየ ስራ ሰርተው ያመጡትን ገንዘብ ኢንቨስት እያደረጉ ገንዘባቸውን ከኢንፍሌሽን ሬት በላይ እንዲያሳድጉ ያደርጋቸዋል ማለት ነው። ወይም ደግሞ የእድል በር ይከፍትላቸዋል። እስከዛሬ ድረስ ሰዎች ያላቸውን ገንዘብ አብዛኛውን ጊዜ የሚያስቀምጡት ባንክ ውስጥ ነው። ባንክ ውስጥ የሚከፈላቸው የወለድ ምጣኔ ከወለድ የሚያገኙት ገንዘብ በጣም ትንሽ ፐርሰንት ነው። በጣም ትንሽ ፐርሰንት ነው። ያ ማለት ገንዘባቸውን ያን ያህል የሚያሳድግ አልነበረም። አሁን ላይ ግን ገንዘባችሁን ባንክ ከማስቀመጥ እነዚህ ትላልቅ ድርጅቶች ላይ ትላልቅ ካምፓኒዎች ላይ ገንዘባቸውን ኢንቨስት በማድረግ የዛ የካምፓኒ ባለቤትነት እድልን እንዲያገኙና ከዛ ካምፓኒ ደግሞ አመታዊ የትርፍ ክፍፍል ሲያከፋፍል ለባለሀብቶቹ ወይም ደግሞ ለባለቤቶቹ ማለት ነው የዛ የጥቅም ተካፋይ የጥቅም ተጋሪ መሆን ያስችላል ማለት ነው። ስለዚህ አሁን ላይ አንድ ሰው ትላልቅ የመንግስት ካምፓኒዎች ላይ ገንዘቦችን ኢንቨስት በማድረግ ወይም ደግሞ ሸሮችን በመግዛት የዛ ካምፓኒ የትርፍ ተጠቃሚ እንዲሆን
ኦፖርቹኒቲዎችን ወይም ደግሞ እድሎችን ያመቻቻሉ ማለት ነው። ስለዚህ አሁን ላይ ከፍተኛ ገንዘባችሁን ባንክ ከምታስቀምጡት የተለያዩ ድርጅቶች ላይ የተለያዩ አክሲዮኖችን እየገዛችሁ ገንዘባችሁን እዛ ላይ ኢንቨስት ካደረጋችሁ ከፍተኛ የሆነ ፕሮፊት ማግኘት ያስችላል ማለት ነው። ይሄ ሌላው የካፒታል ማርኬት ኢትዮጵያ ውስጥ መምጣቱ ይዞት የሚመጣው ትልቅ ኦፖርቹኒቲ ነው ማለት ነው።